ጉባኤ መልእክት አለኝ። ተረኛ ናችሁ። ለሳቅ ተረኛ ናችሁ። ለክብር ተረኛ ናችሁ። ለመውጣት ተረኛ ናችሁ። በሮች ተከፍተዋል። ጠላት ተመቷል። ሐዘን ተገፏል። በመንገዳችሁ ላይ ብርሃን ሲበራ ያለሁኝ ኖ የተባላችሁ ሰዎች የካሳ ዘመን ነው። ለዚህ ሰው የሚናገረው ቃል ለሱ ብቻ አይደለም ለናንተም ነው። ትነሳለህ፣ እንደገና ትነሳለህ፣ እንደገና ትቆማለህ። የተበላሸ ቢዝነሳችሁ እንደገና ይነሳል። የተበላሸ ትዳራችሁ እንደገና ይነሳል። በዳዊት ቤትና በሳኦል ቤት መካከል ለረጅም ዘመን ጦርነት ሆነ ይልና የዳዊት ቤት እየበረታ የሚሄድ ሆነ። አሜን። የሳኦል ቤት ግን እየደከመ ማለት ወደ ታች ነው። እግዚአብሔር እንደዚህ ያለ የነሱ ቤት እየደከመ ይሄዳል። አሜን አሜን። ያንተ ቤት፣ ያንተ ንግድ፣ ያንተ ጤና፣ የቤተሰቦች ሰላም እየበረታ እየሸፈነ እየበዛ ይሄዳል። አሜን። ለአባቴ ልጸልይልህ? አዎ ጸልይ። በእግዚአብሔር ያምናል አይደል? በጣም ያምናል። ያምናል። ከዶክተሮች ቃል በላይ የእግዚአብሔርን ቃል ያምናል። ኦፕሬሽን ትሆናለህ ተብሎ ነበር፣ እምቢ ብሎ ሄዷል። አልሆንም ብሎ እግዚአብሔር ያክመኛል። እግዚአብሔር አለ ብሏል። እግዚአብሔር አለ ብሏል። አወቀ ነው። ያንተንና ያንተ የሆነውን ተስፋ የጋረደውን መጋረጃ ቀድጃ